እነስልኝ እንዴት ናችሁ? እንግዲህ ከሁለት ወር በኋላ የተሽከርካሪዎች ዋጋ ላይ ለውጥ ሊደረግ ስለሚችል የተሽከርካሪዎች ዋጋ የሚለወጥበትን ዋነኛ የምላቸው ሁለት ምክንያቶችን ነግራችኋለሁ። የመጀመሪያው ምክንያት ቀላል የሆነና ሁሉም ሰው የሚያውቀው ምክንያት ነው። ይህም እንግዲህ ሰሞኑን ከቻይና አካባቢ የተነገረ ዜና አለ። ይህም ዜና ከቻይና ዜሮ ማይሌጅ ዩዝድ ካር ተብሎ የሚወጡ ተሽከርካሪዎች ላይ ከቀጣይ ጃንዋሪ 2026 ጀምሮ የቻይና መንግስት ቁጥጥር እንደሚያደርግባቸው በግልጽ ተናግሯል። ይህም የሆነበት ዋነኛ ምክንያት እንግዲህ ተሽከርካሪዎቹ እዛው ሀገር ውስጥ ያለውን የመኪና ሽያጭ ውድድር ለመቀላቀል ሲባል ወይም ደግሞ በርካሽ ዋጋ ኤክስፖርት ለማድረግ ሲባል መኪናዎቹ ሳይነዱ ዜሮ እንዳሉ ታርጋ ይለጠፍላቸውና ዩዝ ናቸው ተብሎ ታክስ ተመላሽ ተደርጎላቸው ወደ ውጭ ኤክስፖርት ይደረጉ ነበረ። የቻይና መንግስትና የአውቶሞቲቭ ሶሳይቲ ደግሞ ይህ ተግባር በተለያዩ ሀገራት ላይ በተለይ ተወካይ በሌለባቸው ሀገሮች ላይ ተሽከርካሪዎቹ እየሄዱ መለዋጫና ስፔር ፓርት እያገኙ አይደለም። ከዛም በተጨማሪ በጣም በቀላሉ እየተበላሹና በጥገና እጦት ምክንያት የቻይና መኪናዎችን ብራንድ የሚያጎድፍ ተግባር እየተገበሩ ስለሆነ አስመጪዎች ወይም ላኪዎች ህጋዊ በሆነ መልኩ መላክ መቻል አለባቸው። ዩዝድ ካር ተብሎ ከዚህ በኋላ ከቻይና ኤክስፖርት ለማድረግ ደግሞ ማንኛውም ተሽከርካሪ ከተመረተ ከ180 ቀናት በኋላ ወይም ከ6 ወር በኋላ ብቻ ፕሮሲጀርና ሂደቱን ጠብቆ ኤክስፖርት ማድረግ እንደሚችል ተነግሯል። በዚህም ምክንያት እንግዲህ አዲሶቹም ታርጋ ለጠፈቡባቸው ታክስ ተመላሽ የሚደረግላቸው የነበረው ከ6 ወር በኋላ የመጠበቅ ግዴታ ውስጥ ስለሚገቡ የቻይና መኪናዎች ዋጋ ላይ ትንሽ ዋጋ ማስተካከያ ሊደረግ እንደሚችል ይጠበቃል ማለት ነው። ይሄም በጃንዋሪ 2026 ይጀምራል የተባለ ነው። አሁን ላይ ምንም ነገር የለም። ባለው ገበያም ኢትዮጵያ ውስጥ ያለው ማርኬትም በጣም የተረጋጋና ከበቂ በላይ መኪና ያለበት ወቅት ነው ማለት ነው። ሁለተኛና በጣም ከባድ አደገኛም የሚያደርገው በመንግስት በኩል ያለው አቋምና መንግስት የወሰደው እርምጃ ነው። እንግዲህ እንደሚታወቀው የኢትዮጵያ መንግስት ኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት ማሟላት አለባቸው ወይም ደግሞ መስተካከል አለባቸው ያላቸው መስፈርቶች አንድም እንከን የሌለባቸው በተለይ መኪና ገዢዎችና ተጠቃሚዎችን በጣም ሴፍ የሚያደርግ እንደ ህዝብ እንደ ሀገር በጣም የሚጠቅም መመሪያና መስፈርት ወጥቷል። ነገር ግን ይህን መመሪያና መስፈርት አሟልቶ እስካሁን የብቃት ማረጋገጫ የወሰዱ ተቋማት በጣም ጥቂት ናቸው። ቁጥራቸውን በጣም ያነሰ ነው። በዚህም ምክንያት እንግዲህ ከሰኔ ወር ጀምሮ መታደስ የነበረበት ብቃት ማረጋገጫ ባለመታደሱ ምክንያት ለተወሰኑት አስመጪዎች ለ3 ወራት የተራዘመ ጊዜ ቢኖርም አሁን እሱ አልቆ የማስገባት ፍቃድ እየተሰጠ አይደለም። የብቃት ማረጋገጫችሁን አድሱ እየተባሉ ስለሆነ በዚህ ምክንያት እንግዲህ ተሽከርካሪዎችን ከዚህ በኋላ ለማስገባት ነገሮች ክራውድድ እየሆኑ ሊሄዱ ይችላሉ ማለት ነው። እንግዲህ በኢትዮጵያ መንግስት በኩል እነዚህ ተሽከርካሪዎችን ለማስገባት ያስፈልጋል የተባሉት ክራይቴሪያዎች በጣም ወሳኝ፣ በጣም ትክክለኛና ወቅቱን የጠበቀ ለሀገርም ለህዝብም የሚጠቅም ነው። ነገር ግን ኢትዮጵያ ውስጥ ከዚህ በፊት እንደተለመደው ፖሊሲዎች ይወጣሉ። አተገባበር ወይም ደግሞ አፈጻጸም ላይ ግን በጣም ሰፊ ክፍተት ስላለባቸው እስከዛሬ ማሟላት የቻሉ አስመጪዎች በጣም ጥቂት ናቸው። ከዚህ ውጪ ያሉት አብዛኛዎቹ ግን ማሟላት አልጀመሩም ወይም አልቻሉም። ይህን ነገር እንደ መንግስት እንደ ተቋም በጊዜ ሂደትና በቅደም ተከተል ማሟላት ያለባቸውን ነገሮች ማስተካከል ሲቻል በአንዴ 100% እስካልተሟላ ድረስ ብቃታችሁ አይታደስም መባሉ ግን ለአላስፈላጊ አሰራርና በተለይ አሁን ከአንድ ወር ወደዚህ ደግሞ ምንም አይነት የማስገቢያ ፈቃድ የተሰጠ ስላልሆነ በእድሳቱ ምክንያት ይሄ ከ2 እና 3 ወር በኋላ ኢትዮጵያ ውስጥ ያለውን የመኪና ገበያ እጥረት ፈጥሮ የዋጋ ንረትን ሊያስከትል እንደሚችል ይጠበቃል ማለት ነው። ልብ አድርጉ። አሁን ማርኬት ላይ ያሉ መኪናዎች በጣም ሴፍ እና ፌር በሆነ ወቅት የተገዙና ያሉ ተሽከርካሪዎች ናቸው። በዚህ ምክንያት የተደረገ ዋጋ ጭማሪ ምንም የለም። እናንተ ገዢዎችም ተረጋግታችሁ ግዢያችሁን መፈጸም ትችላላችሁ። ነገር ግን አሁን ያነሳሁላችሁ ጉዳይ በመንግስት በኩል ማይስተካከል ከሆነ እጥረት መከሰቱ ስለማይቀር ከ2 እና ከ3 ወር በኋላ የዋጋ ንረት ሊመጣ እንደሚችል ታሳቢ ማድረግ ይጠበቅባቸዋል ማለት ነው። የኢትዮጵያ መንግስትም ስፔሻሊ ትራንስፖርትና ሎጂስቲክስ ሚኒስቴር ያወጣችሁት ህግና መስፈርት በጣም ፐርፌክት ምንም አይነት እንከን የሌለበት ቢሆንም ይሄን መስፈርት በአንድ ጀንበር አሟሉ ከማለት ይልቅ በቅደም ተከተል መጀመሪያ ይሄን አሟሉ ለ3 ወር ይታደሳል፣ ቀጣይ ይሄን አሟሉ ለ6 ወር ይታደሳል እያላችሁ በጊዜ ሂደትና በታይም ፍሬም አድሰው ወይም ደግሞ ማሟላት የሚገባቸውን ነገር አሟልተው ወደ ስራ እንዲገቡ ድሉን ብትፈጥሩ በጣም መልካም ነው። ኢትዮጵያ ውስጥ ያላችሁ የተሽከርካሪ አስመጪ ድርጅቶችም እንደ ከዚህ በፊቱ አሁንም ህጎች ቢጠነክሩም ገንዘብ እየተከፈለ ይወጣል የሚል አይነት አመለካከት ያላችሁ ብዙዎች ናችሁ። አሁን ባለው ተጨባጭ ሁኔታ ግን ይሄ መሆን የሚችል ስለማይመስለኝ እናንተም በራሳችሁ በኩል ማድረግ የምትችሉትን አሟልታችሁ ቢያንስ 100% ባላሟላ እነዚህ ነገሮች አሟልቻለሁ ጊዜ ይሰጠኝ ያላችሁ ጠይቃችሁ ፍቃዳችሁ የሚታደስበትን መንገድ መፈለግ ይኖርባችኋል ማለት ነው። እዚህ ላይ ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። መልካም ጊዜ